ዛሬ የቀልብ መበላሸት ቂብላችን አሳተን። የቀልብ መበላሸት ብዙ አደጋዎችን አመጣ። ኩራት የሚመጣው ከዚሁ ከቀልብ በሽታ ጋር ነው። ሐቁ ባጢል መስሎ ይታየናል፣ ባጢሉ ሐቅ መስሎ ይታየናል። ኩራት ዛሬ ሐቅ እንዳንቀበል አድርጎናል። ኢያኩም ወልሐሰድ፣ አደራችን ምቀኝነትን ተጠንቀቁ። እቺ ቁራሽ ስጋ የሰውነታችን መሪ ናት። ቀልባችን ሲስተካከል ሁሉን ነገራችን ያምራል። ወልዩ ሷሊሒን ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰህቢሂ ወሰለመ ተስሊመን ከሲራ። አማ በዕድ ፈሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። የተከበሯቸው አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ያላችሁ አላህ ይጠብቃል። ሀገራችንን ሰላም አላህ ያርግልን። አክሱም ያሉት ወንድሞቻችንን ሰላም አላህ ያርግልን። የበላይ አላህ ያርጋቸው። እንደው ያማረውን መስጂድ አላህ ይወፍቃቸው። ያማረውን ሙአዚን አላህ ይወፍቃቸው። ሐቂቃ ከልባችን ከውስጣችን ዱዓ ልናድርግላቸው ይገባል። መስጂድ የደስታችን ምንጭ ነው። ጭንቅ ጥብብ ሲለን ረሃ የምንሆንበት፣ ደስተኛ የምንሆንበት፣ ውስጣችን የሚታደስበት ትልቁ ቦታ መስጂድ ነው። መስጂድን አጥቶ መኖር ህመሙ ከባድ ነው። ስለዚህም ወንድሞቻችን ያማረውን መስጂድ አላህ እንዲለግሳቸው ዱዓ እናድርግ። ሀገራቸው ነው፣ የተወለዱበት ቄ ነው፣ የነጃሺ ሀገር ነው፣ የፍትሃዊ ንጉሥ አለበት ተብሎ ሰሓቦች የረገጡት የተሰደዱበት የተቀበሩበት ሀገር ላይ ዛሬ መስጂድ ሲከለከሉ ስናይ እጅጉን ልብ ያማል። ሁላችንም በዱዓ አንርሳቸው ለማለት ነው። ወደ ርዕሴ ስገባ ዛሬ ሰውነታችን ውስጥ ስላለች አንድች ቁራሽ ስጋ ቆይታ እናደርጋለን። እቺ ቁራሽ ስጋ የሰውነታችን መሪ ናት። እሷ መልካም ከሆነች ሁሉም ነገር ይስተካከላል። እሷ ከተበላሸች ሁሉም ይበላሻል። እሷ ምንድናት? የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩን ኢነ ፊል ጀሰዲ ሙድጋ፣ ሰውነታችን ውስጥ አንድች ቁራሽ ስጋ አለች። ኢዛ ሰለሐት፣ እሷ ያማረች የተስተካከለች እንደሆነ ሰለሐል ጀሰዱ ኩሉ፣ የሰውነት አካል በአጠቃላይ ይስተካከላል። ወኢዛ ፈሰደት፣ እሷ የተበላሸች እንደሆነ ፈሰደል ጀሰዱ ኩሉ፣ የሰውነት አካል በአጠቃላይ ይበላሻል። አላ፣ አዋጅ፣ ንቁ፣ ስሙ። ማን እንደሆነች ታፈልጋላችሁ አሉ ነቢ ስ ሰለም። አላ፣ አዋጅ የማንቃት ነው። ንቁ፣ ስሙ አሉ። ወህየል ቀልቡ፣ እሷ ቀልብ ናት። አዎ፣ ቀልባችን ሲስተካከል ሁሉን ነገራችን ያምራል። ዛሬ የቀልብ መበላሸት ቂብላችን አሳተን። የቀልብ መበላሸት ብዙ አደጋዎችን አመጣ። አላህ በቁርአን ላይ ብዙ የተነገረበት ጉዳይ ነው። ስለዚህም እቺ ቀልብ ስትበላሽ ምን አይነት የተበላሹ ስራኛ ላይ ይመጡብናል? የዛሬ ፕሮግራማችን አምራዱል ቁሉብ፣ የቀልብ በሽታዎች። እሷ ስትበላሽ ብዙ የቀልብ በሽታዎች ይመጣሉ። ኩራት የሚመጣው ከዚሁ ከቀልብ በሽታ ጋር ነው። ቀልብ ሲበላሽ ሐቁ ባጢል መስሎ ይታየናል፣ ባጢሉ ሐቅ መስሎ ይታየናል፣ ይቀያየርብናል። ነቢዩ ሰለላሁ ዐለይሂ ወሰለም عن عبد الله بن مسعود حديثين أحدهما عن النبي صلى الله عليه وسلم والآخر عن نفسه تبلو كفيلو كنبي يازو كفيلو دمو كنفسه تناقر بلو بتنقروا لي قال إن مؤمنكو يرى ذنوبه وانجل ملكتان كأنه قاعد تحت جبل لك كترارا سر اندتك ከተራራ ስር የተቀመጠ ሰው ቋጥኝ ድንጋይ ይመጣብኛል ብሎ እንዴት ነው የሚሰጋው? ከተራራ ስር የተቀመጠ ትልቅ ድንጋይ ይወድቅብኛል ብሎ እንዴት ነው የሚሰጋው?
ፍራቻው ድንጋጤ አለ። ሙእሚን ማለት እንደዚህ ነው። ወንጀሉን የሚመለከተው ልክ ከተራራ ስር እንደተቀመደ አይነት ሰው ነው። የኻፉ ይፈራል፣ አየቃ ዐለይህ በሱ ላይ ይወድቅብኛል ብሎ እንደሚፈራ ነው። ወኢነል ፋጅር የሆነ ሰው ግን የራ ዙኑበሁ ከዙባቢን መራ ዐላ አንፊሂ ወንጀሉን የሚያየው ልክ አፍንጫው ላይ እንዳረፈበት ዝንብ ነው። ልክ ከሱ እንዲያልፍ እሺ ብሎ እንደሚያባረው ፋጅር የሆነ ሰው ሙናፊቅ የሆነ ሰው አላህ ይጠብቀን። የፈለገ ከባኢር ዝኑብ ለምን ሰው አይገለም? ለምን የሰው ንብረት አይዘርፍም? ወንጀል መስሎ አይታየው ኡፍ እያለ እንደሚያባረው ዝንብ ይሆናል። ሙእሚንስ ትንሿ ወንጀል ያጠፋኛል ብሎ ይፈራል። ስለዚህ ይሄ ደግሞ ከምን ይከሰታል ከተባለ ከቀልብ በሽታ መበላሸት። ኩራት ዛሬ ሐቅ እንዳንቀበል አድርጎናል። ኩራት ዛሬ ራሳችንን ላይ አግዝፈን እንድንመለከት አድርጎናል። ኩራት ዛሬ ሰዎችን እታች አድርገን እንድንንቅ አደረገን። ኩራት ያለበት ሰው ጀነት አይገባም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ በቁርአን ምን አለ? ቲልከ ዳሩል አኺረቱ ነጅዐሉሃ ሊለዚነ ላ ዩሪዱነ ዑሉወን ፊል አርዲ ወላ ፈሳደን። እቺን የመጨረሻትን ሀገር እናደርጋታለን አለ። ለማን? ለነዛ ላ ዩሪዱነ ዑሉወን ፊል አርዲ በምድር ላይ መኩራትን፣ የበላይነትን፣ አምባገነትን ለማይፈልጉ፣ ወላ ፈሳደን እንደዚሁም ምድርን ማበላሸትን ማይፈልጉትን ማመፅን ለማይፈልጉት እናደርጋለን። ወልዓቂበቱ ሊልሙተቂን መጨረሻዎቹ ግን ለጥንቁቆች ነው። ሁሌም ስኬት ላይ ልትወርቅ የምትችለው አላህን ስትፈራ ነው። ተቅዋ ያለው ሰው፣ አላህን የሚፈራ ሰው፣ ራሱን ደካማ አድርጎ የአላህን ኃያልነት የተረዳ ሰው ሁሌም ለስኬት ይበቃል። ሁሌም ወላሂ በየትኛውም ቦታ ተቅዋን እንላበስ። ሀገር ውስጥም ከአገር ውጭ ሰው ኖረም አልኖረም በየትኛውም ሐላችን በየትኛውም ሁኔታችን ማንን እንፍራ? አላህን። ወላሂ ለስኬት ትበቃለህ። ርዝቅህንም አላህ ያሰፋል፣ ጭንቀትህንም አላህ ያስወግደዋል። ወመን የተቂላህ የጅዐል ለሁ መኽረጃ። ተደጋገማ ብዙ ጊዜ አንቀጽ እንደው ላስተነተነው እኮ የሚገርም ነው። ጭንቅ ብለዋል። መድኃኒቱን አላህ ነገረ። ወመን የተቂላህ አላህን የሚጠነቀቅ አላህን የሚፈራ በሩቁም በቅርቡም ሰው ኖረም አልኖረም ብቻውም ከሰው ጋር ሀገር ውስጥም ከሀገር ውጭ በጨለማውም በቀኑም በየትኛውም ሐል በየትኛውም ሁኔታ አላህን የሚጠነቀቅ የጅዐል ለሁ አላህ ለሱ ያደርግለታል መኽረጀን መውጫን ቀዳዳን አላህ ያበጃጅለታል። ወየርዙቅሁ ሚን ሐይሱ ላ ያሕተሲብ ርዝቁንም ካላሰቡት ያመጣለታል። በምን? በተቅዋ። ስለዚህም ወልዓቂበቱ ሊልሙተቂን ሁሌም መጨረሻ የሚያምነው ያማረ የሚሆነው አላህን ለሚፈሩት ማለት። ቀጠለ ወላ ተምሺ ፊል አርድ ሉቅማን ልጃቸውን ሲመክሩም ወላ ተምሺ ፊል አርድ መርሐን በምድር ላይ የተንጠባረርክ ሁነህ አትሂድ። ኢነከ ለን ተኽሪቀ አልአርደ አንተ ፈጽሞ ምድርን አትስረጉድምና ወለን ተብሉገ አልጅባለ ጡላ እንደዚሁም በርዝመትን ፈጽሞ ጋራዎችን ተራራዎችን አትደርስምና አትንቀባረር። እየነጠርክ አትሂድ። ልክህን ወቅ። ቆሻሻ ተሸክመ የምትሄድ ነህ። ስትሞት ደግሞ ጀናዛ ወደ ጠረን የሚቀየር ነህ። ደካማ ፍጡር ነህ። ላንተ አይገባም እያለ ነው አላህ። ሰዎች ሲጠሩህ ደግሞ በኩራት አይነት በንቀት ዞር ብለህ እከሌ ስትባል አትበል። ፊትህን ዞር። አቤት ትህትና የተሞላበት እዝነት የተሞላበት አነጋገር ሰዎች ይላል። ወላ ቱሰዒር ኸደከ ሊናስ ጉንጭህንም በኩራት ከሰዎች አታዙራል። ኩራት ማለት እዚህ ጋር አሁን ያልኳቸው እከሌ ሲባል አላታችኋል። የሚጠራው ከኋላ ነው ያለው የኩራት አቤት መንዙር አናገር። ከነቢዩ ትበልጣለህ። ረሱል ዓለይሂ ሰላቱ ወሰላም ህፃናት ጋር ያላቸው ቁጭ ብለው ይጫወታሉ። ምስኪን ከጠራቸው ሂደው ይቀበላሉ፣ ይጫወታሉ፣ ሀዲያ ይቀበላሉ። ጥሪ ከተደረገላቸው እሺ ብለው ያከብራሉ። ንቀት የሚባል እሳቸው የሌለባቸው አላህ ኩራትን ከሳቸው ያነሳላቸው በሙሉ ስነ ምግባር ያነጻቸው። ወላ ተምሺ ፊል አርዲ መርሐን በምድር ላይም ተንጠብረረህ የተንጠባረርኩና አትሂድ።
ኢነላሃ ላ ዩሒቡ ኩለ ሙኽታሊን ፈኹር አላህ ተንጠባራሪና ጉረኛን ሁሉ አይወድምና ወቅሲድ ፊ መሽይከ በአካሄድህ ማዕከላዊ ሚዛናዊ ሁን፣ አሳምር፣ የተስተካከለ አካሄድ ማዕከለኛውን አለ። ወግዱድ ሚን ሰውቲከ ድምፅህንም ዝቅ አድርግ። ኢነ አንከረል አስዋቲ ከድምፆች ሁሉ አስጠሊቲ ድምፅ ማለት ለሰውቱል ሐሚር የአህዮች ድምፅ ነው አለ አላህ ሱብሓነሁ ወተዓላ። ይህ ሁሉ ምንድን ነው? ኩራት የሚባለው ነገር ከባድ ነው። ለምን አነሳሁ ዛሬ ካላችሁ ዛሬ ሐቅ ፍንትው ብሎ እየመጣልን ሐቅ እንዳንቀበል የሚያደርገን ኩራት ነው። ያው አንድ ሐዲስ ላይ ስሙ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ መስዑድ ታላቁ ሰሐቢ ባስተላለፉት ሐዲስ እንዲህ አሉ። አንድ ቀን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በነገራችን ላይ የረሱል ዐለይሂ ሰላቱ ወሰላም ስም ሲነሳ ሰላዋት እንዳትረሱ። በኺል ስስታም ማለት እኔ እሱ ዘንድ ስሜ ተነስቶ ሳለ በእኔ ላይ ሰላዋት የማይወርድ ነው። ሰላዋት ማንም ያንሰማልን። በቴሌቪዥን መስኮት በሚዲያ ነቢዩ መሐመድ ካሉ ሰለላሁ ዐለይሂ ወሰለም በነቢዩ ላይ ሰላዋት ማብዛት፣ ሰላዋት ማውረድ ሙስታሂድ ነው። የአላህ መልእክተኛ ረሱል ዐለይሂ ሰላቱ ወሰላም እንዲህ አሉ፣ ላ የድኹሉል ጀና ጀነት አይገባም። ያ አላህ ከባድ ነገር ነው። ጀነት አይገባም መን ካነ ፊ ቀልቢሂ ቀልብ ውስጥ የተገኘበት ያለበት ሰው ሚስቃሉ ዘረቲን ሚን ክብሪን ከኩራት ትንሽ የሰናፍጭ ፍሬ እኮ ነው ብናኝ የምታክል ትንሽም ኩራት ልቡ ላይ ያለ ሰው ጀነት አይገባም አሉ አንድ ቀን። ከዛ አንዱ ሰሓባ በተረዳው መሰረት ፈቃለ ረጁል አንዱ እንዲህ አላቸው፣ ኢነ ረጁለ ዩሒቡ አን የኩነ ሰውቡሁ ሐሰነን አንድ ሰው ልብሱ ያማረ እንዲሆን ይፈልጋል። ወነዕሉሁ ሐሰነተን ጫማውም ያማረ እንዲሆን ይፈልጋል። ኩራት ነው እንዲህ ብሎ ጠየቃቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አያ ቃል ኢነላሃ ጀሚል ዩሒቡ ጀማል አላህ ውብ ነው ውበትን ይወዳል። ቆንጆ ነው ቆንጆን ይወዳል። ንጽህናን መጠበቅም ያማረ መልበስህ አይደለም። ያማረው ልብስህ ምናልባት የሆነ ፕሮቶኮል ያማረ ልብስ ለብሰህ እከሌ ቡቱቱ ለብሷል ምትንቀው ከሆነ አዎ ኩራት ነው። ለምን እዚሁ ሐዲስ ላይ ምን አሉ? አልኪብሩ ኩራት ማለት በጠሩል ሐቂ ሐቅን መገፍተር ነው። ሐቅ መጥቶ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብሎ አሉ ተብሎ ሲመጣ አልቀበልም ማለት ኩራት ነው። አላህ በቁርአኑ እንዲህ ብሏል ሲባል አልቀበልም ማለት ኩራት ነው። ኩራት ማለት ይሄ ነው። ወገምጡ ናሲ ሰዎችንም ዝቅ አድርጎ አይ ኢህቲቃሩሁም እነሱን ዝቅ ማድረግ ነው። ኩራት ማለት ይሄ ነው። ታዲያ ዛሬ አላህ እንዲህ ብሏል ወንድሜ ይሄ ማስረጃው እንደዚህ ነው አትስራ ሲባል ዘርበል አንተን ሐዲስ አልቀበልም ያንተ የከሌ መሆን አይደለም። ሐዲሱ የነብዩ መሆኑ ብቻ ይረጋገጥ፣ ነብዩ የተናገሩት ብቻ መሆኑ ይረጋገጥ፣ አላህ ያለው መሆኑ ብቻ ይረጋገጥ እንጂ ከሌ ያ ማን ስለተናገረ አይደለም። ሐቅ ከሆነ ሐቅ ነው። ሊቀበሉት ሊከተሉት የሚገባ ጉዳይ ነው። አንድ ምሳሌ በኋላ ላይ እናመጣለን። በአንድ ወቅት ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ሰለማ ኢብን አልአክዋ የሚባለው ሰሐቢ ረዲየላሁ ዐንሁ አብረው ነበሩና አን ረጁለን አከለ እንደ ረሱሊላህ ሰለላሁ ዐለይሂ ወሰለም ቢሽማሊሂ። ለልጆቻችሁ እኛም ያልታረምን ካለን እንድናስተካክለን ሐዲስ ስሙ። ነቢዩ ዘንድ ቁጭ ብለው አሽረፉል አንቢያ ወልሙርሰሊን የተከበሩ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለው አንዱ በግራ እጅ ይበላል። በግራ እጅ መብላት የሸይጣን ነው። በግራ እጅ መቀበል መስጠት የሸይጣን ነው። ሸይጣን በግራ እጅ ነው የሚሰጥ የሚቀበለው የሚበላው። ሙስሊም ሙእሚን የነቢዩ ኡማ የነቢዩ ተከታይ በቀኝ እጁ ነው የሚበላው። በቀኝ እጁ ምናልባት ቀኝ ሲል በሚዲያ የሚከታተል ሰው ወደዚህ ይቀያየራል። በሚዲያ የሚከታተለው ቀኙ ይሄ ነው የሚሆነው። ከዛ ወደዚህ ሲያይ ግልጽ ነው። ከዚህ በፊት አንድ ቦታ ላይ ከአንድ ወንድም ጋር ውሃ እየጠጣው ማለት ቡና ነገር እየጠጣው አረ በግራ እጁ ነው የሚጠጣው ብሎ ሰው ሁክም ሰጠ። ተቃራኒ በሚዲያ ስታይ ምንድነው ቦታውን ይቀያየራል። እኔ ደግሞ ሰዓትም ሆነ ቀለበት ማስረው በቀኝ እጅ ነው። ለምን ከነሳራው ሙኻለፋ ለመሆን
ስለዚህ በሚዲያ ስታይ ምን ይቀየራል? ካሜራ ይቀየራል። አሁን እንድትገረም በቀኝ ስል በግራ እጁ እያለን ነው እንዳትሉ። ለኔ በኩል ቀኝ ይሄ ነው። በሚዲያ ስታይ ደግሞ በዚህ በኩል ነው ቀኝ ሊሆን የሚችለው እንዲህ ሲዞር ማለት ነው ሚዲያው በካሜራ እና ነብዩ ዘንድ በግራ እጁ በላ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኩል ቢየሚኒክ በቀኝህ ብላ አሉት። ቃለ ላ አስተጢዕ አንችልም አላቸው። ቃለ ለስተጣዕተ አያስችልህ አሉት። ያ አላህ ከባድ ዱዓ እኮ ነው። አያስችልህ አሉት። ማ መነዐሁ ኢላ ልክብር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኩራት እንጂ ሌላ አይደለም የከለከለው። ሳይችል ቀርቶ አይደለም። በቀኝ ብላ ሲሉት ሳይችል ቀርቶ ታሞ ወይም እጁን ማንሳት አቅቶ ሳይሆን ኩራት ወጥሮት ነው። ኩራት እንጂ ሌላ አልከለከለውም አሉ። ሰለመተ ብን አልዐክዋ ምን ይላሉ? ቃለ ፈማ ረፈዐሃ ኢላ ፊህ አሉ። ከዛ በኋላ ወደ አፉ ማንሳት አልቻለም። እጁ ሸለለች፣ ፓላራይዝድ ሆነች። እጁን ማንሳት አቃተው። ስለዚህ ልጆቻችሁን አስለምዱ። በግራችን ተው፣ በቀኝ ብላ። ቀኝ እጅ ቁርአን የምትቀራበት ነው። እስቲንጃ ጭምር ስናደርግ ውሃ የምንይዘው በቀኛችን ነው። በግራቻችን ነው ምንጠርገው ምናጸደው አይደል እንዴ? ቀኝ እጅ የምትበላበት ሰው ሰላም የምትልበት ቁርአን ስትይዝ ኸይር ነገር የምትሰራበት ማለት ነው። ነገም የውመል ቂያማ የቀኞች ምሳሌ ምንድን ነው? አስሓበል የሚን የቀኝ ሰዎች ፊ ጀናት የተሳአሉን ጀነት ውስጥ ይጠያየቃሉ ነው። አላህ ከቀኞቹ መዝገባቸው በቀኝ እጃቸው ከተሰጣቸው አላህ ያድርገን። አላህ ቀኙን አላህ ይወፍቀን። ኩራት ይሄ ደረጃ አለው። ኩራት ያለባቸው ሰዎች ጀሃነምን የሚሞሏት እነሱ ናቸው። አላህ ይጠብቀን። አንድ ቀን የአላህ መልእክተኛ ምን አሉ? ጀነት ጀሃነም ክርክር ውስጥ ገቡ። እህተጀት ልጀነቱ ወናር ጀነት ጀሃነም ተከራከሩ። ፈቃለት ናር እሳት አለች ፊየል ጀባሩን ወልሙተከቢሩን እኔ ውስጥ አምባገነኖች የሚኩራሩ ሰዎች እኮ ነው ያሉት አለች። ወቃለት ልጀና ጀነትም ማለት ፊየ ዱዓፋኡ ናስ ወመሳኪንሁም እኔ ጋ ደግሞ ከሰዎች ደካማዎች መሳኪኖች ናቸው። ፈቀደ አላሁ በይነሁማ አላህ በማዕከላቸው ውሳኔ ወሰነ። ኢነኪ ልጀና አንቺ የኔ ጀነት ረሕመቲ እዝነቴ ነሽ። አርሐሙ ቢኪ መን አሻኡ ከባሪያዎቼ የፈለግኩትን በአንቺ ላይ አዝንበታለሁ፣ አንቺ ውስጥ አስገባለሁ። ወኢነኪ ናር አንቺ ደግሞ እሳት ነሽ። ዓዛቢ የኔ ቅጣት ነሽ። ወዓዚቡ ቢኪ መን አሻኡ የፈለግኩትን በአንቺ ላይ ቀጣበታለሁ። ወሊኪለይኩማ አለየ ሚልኡሃ ሁለታችሁም ላይ ግን መሙላቱ በእኔ ላይ ነው አላት። አዎ ሁለታችሁም ትሞላላችሁ። ምንድን ነው አግለብየው በአብዛኛው ጀሃነም የሚገቡት የሚኩራሩና የሚንቀባረሩ አምባገነኖች ናቸው። አላህ ነገ የውመል ቂያማ እኮ ይጠራል። ዱንያ ላይ አምባገነን የነበሩ ነገስታት ነው የሚሉት ምን ሚሉት አይነል ጀባሩን ወልሙተከቢሩን የታሉ እነዛ ንጉስ ነው የሚሉት አምባገነኖች ይላሉ። መልስ ይሰጥ የለም። ሊመኒል ሙልክ ንግስና ዛሬ ለማን ነው ይላል አላህ። የዱንያ ንግስና በዱንያ የታጠረች ናት፣ አጭር ናት። አጭር ብቻ ሳትሆን በዱንያ ውስጥ ሆና የምትገለባበጥ ናት። ዛሬ ባለስልጣን የሆነ ነገ ተራው ማህበረሰብ ይሆናል። ዛሬ ሲያስር የነበረ ነገ ይታሰራል። ዛሬ ሀብታም የነበረ ነገ ደሃ ይሆናል። ዛሬ ወጣት ነህ ነገ ታረጃለህ። ዱንያ ሐሏ እንደዚህ ነው። ወቲልከል አያሙ ኑዳዊሉሃ በይነ ናስ እችን ቀን በሰዎች መካከል እንገለባብጣታለን ብለው። አዎ ይገለባበጣል። አላህ እኮ አሳይቶናል። በዘመናችን በድምጻችን ይሰማ 2004 ላይ ሙስሊሙን ማህበረሰብ ላይ ከባድ ፈተና ያመጡ አካላቶች ከሀገር እንዲወጣ ያደረጉ፣ ያሳደዱ፣ የገረፉ፣ ያሰሩ፣ ምን ያሉ፣ የገደሉ አላህ ብዙ ፍርድ ፈርደው ሰዎችን በቃ እድሜ ልክ ፈርደናል 20 ምናምን ዓመት ፈርደው እኛ ይበላይነን ሲሉ አላህ ግን ስራውን ሰራ። አባቶች አለቀሱ፣ እናቶች አለቀሱ፣ ደካማዎች ተበዳዮች ያ ረብ አሉ። የተበዳይን ዱዓ ደግሞ አላህ ይቀበላል። የተበዳይን ዱዓ ማንም ይው ማንም አላህ ይቀበላል። አላህ አሳየን። ሲያስሩ የነበሩት ታስሮ አላየንም? አሳይቶናል። ዛሬ ግን እንደዚህ አይነት አካላት
ዛሬ ትምህርት ሳይሆናቸው አክሱም ላይ ያሉትን ወንድምና እህቶቻችን የተለያየ መከራ ያዘንቡባቸዋል። በስልጣናቸው ተማምነዋል። ስልጣንን የሚያስወግደው አላህ ነው። ዛሬ ከፍ የሚያደርግህ ዝቅ የሚያደርግህ አላህ ነው። የመጀመሪያዎችን አጥፍተናል አለ፣ ከዛም አስቀጥለናል አለ። ثم نتبعهم الآخرين ተከታዮችን ማደረግን አለ። كذلك نفعل بالمجرمين እንዲህ በዚህ መልኩ አመፀኞች ላይ ሙጅሪሞች ላይ ቅጣታችንን እንፈጽማለን አለ። ቻይ ነው አላህ። እኛ ላይ የሚጠበቅብን እስቲ ከቀልባችን ዱዓ ቀልባችንን ሰብሰብ ንጹህ አድርገነው ከሰው ሐቅ ርቀን ያ አላህ ብለን ለወንድሞቻችን ዱዓ እናድርግ። ሐቅ አለመቀበል ኩራት ነው ብያቸዋል አይደል? አንድ ታሪክ ላውሳላችሁ። ታሪኩ በታላቁ ሁለት ኢማሞች መካከል የተከሰተ ነው። በኢማሙ ማሊክ እና በኢማሙ ሻፊ መካከል። ኢማሙ ማሊክ የኢማሙ ሻፊ ሸኽ ናቸው። መስጂድ ውስጥ የነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ላይ ኢማሙ ነወዊ ማሊክ እያስተማሩ አንዱ መጣና ገብቶ ያ ኢማም አንቱ ኢማም አላቸው። አቤት። ቀድ ቁልቱ ሊዘውጀቲ አንቲ ጣሊቁን ኢለም ተኩኒ አሕላ ሚን ቀመር። አንቺ እኮ ከጨረቃ ካልበለሽ ሚስቴን ፍቺ ነሽ ብዬ እኮ ይህን አልኳት አሉ። ከዛ ኢማሙ ማሊክ ፈፈከረ ልኢማሙ ቀሊላን ትንሽ ተፈኩር አድርገው አስተንትነው ቃል ثم ቃል አሉ ለይሰ ሁናከ አሕላ ሚን አልቀመር። አሁን ከዚህ ካለው ከጨረቃ የሚበልጥማ ማንም የለም። ይህ ጣሊቀቱን ወላ ተዑድ ሊዛሊክ። በቃ ሚስት ፍቺ ናት፣ እሷ ጋር እንዳትሄድ በቃ ፍቺ ናት አሉት። ኢማሙ ሻፊ የኢማሙ ማሊክ ተማሪ ናቸው። ከመስጊዱ ኮርነር ላይ በሆነች ነገር ቢዚ ሆነው ነበርና ምን አይነት መልስ እንደተሰጠ ስላልሰሙ ጥያቄውንም ስላልሰሙ ልክ ሰውየው ሲወጣ ለዕልም የነበራቸው ጉጉት ወካነ ሐሪሰን ዐላ ጠለበል ዒልም ይላል። እውቀት የነበራቸው ፍላጎት በጣም ልዩ ነውና ይህን አዕራቢዩን ተገናኙት። ወቃለ መሱአል ወመል ኢጃባ። ጥያቄው ምን ነበረ? መልሱ ምንድን ነው? ዩሪዱ አን የስተፊደ አልፋኢዳ። ከትምህርቱ ከተሰጠው ጥያቄና እንደዚሁም ከተመለሰው መልስ ላይ ትምህርት ለመውሰድ ነበር ኢማሙ ሻፊ። አይ ኢማሙን ሚስቴን እንደዚህ ከጨረቃ ካልበለሽ ፍቺ ነሽ ብያታለሁ ብዬ ስጠይቃቸው አዎ ፍቺ ናት አሉ። ከዛ ኢማሙ ሻፊ ምን አሉ? ፈቃለ ሚስትህማ ላ በል ዘውጀቱከ አሕላ ሚን ቀመር። ኧረ ከጨረቃ የበለጠች ናት ሚስትህ አለች። ሚስትህማ ልዩ ናት አሉ። ቃለ ወቀድ ረአይተሃ አይተሃታል እንዴ አለ። ሰውየው በጣም ቅናተኛ ነበር ይባላል። ኧረ በጭራሽ። ነገር ግን የአላህ ስብሓነሁ ወተዓላ ንግግርን አልሰማህም? አላህ ምን አለ? ወቲኒ ወዘይቱን ወጡሪ ሲኒን ወሃዘል በለዲል አሚን ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም። አላህ ምሎ ተናገረ። ወቲኒ ወዘይቱን፣ በቲን በዘይቱን እምላለሁ አለ። ወጡሪ ሲኒን አለ። ወጡሪ ሲኒን በምንድነው ስሙ? በጡሩ ሲናም እምላለሁ አለ። ወሃዘል በለዲል አሚን፣ በዚህም ጸጥተኛ በሆነው ሰላም በሆነው ሀገር በመካም እምላለሁ አለና ምሎ የተናገረበት ምንድነው? ለቀድ ኸለቅነል ኢንሳነ፣ በእርግጥም የሰው ልጆችን ፈጥረናል። ፊ አሕሰኒ ተቅዊም፣ እጅግ ባማረ ሁኔታ ውብ በሆነ መልኩ ፈጥረናቸዋል አለ። እና ኢማሙ ሻፊ ማሊክ ጋር እንሂድ አላቸው የአዕራቢ። እሺ ብለው ተገናኝተው ሄዱ። ኢማሙ ሻፊ ለኢማሙ ማሊክ ይሄን ነገር ሲያቀርቡላቸው ነገሩን ሲሰሙ ኢማሙ ማሊክ ምን አሉ? ፈቃለ አልሐቁ አሐቁ አን ዩተበዕ፣ ሐቅ ሊከተሉት ሊይዙት የሚገባ ጉዳይ ነው። አኽጣ ማሊክ ተሳስተዋል አሉ ራሳቸው። ወአሳበ ሻፊዕ፣ ሻፊ ደግሞ ልክ ብለዋል፣ እውነት ነው። ስለዚህ ሚስቱ ፍቺ አይደለችም አሏቸው። ግልጽ ነው መልእክቱ። ሐቅ ሲመጣ ከማንም መቀበል እንጂ እኔ እንደዚህ ሆኜ ምናምን እንዳትል። ሐቅ ጀነት የሚያደርስህ ነው። የመጨረሻው ሰዓትም ሄዷል መሰለኝ። አንድ 5 ደቂቃ ይፈቀድልኛል? ፈቀዳችሁልኝ ያለው ጀማ? አዎ። ሌላኛው የቀልብ በሽታ ዛሬ አብዛኛው የተናወጠን ይኸው ወንድሞቻችን መስጊድ እንዳይሰሩ እንዲያባሩ ከሚያደርጋቸው አንድ የቀልብ በሽታ
ምቀኝነት ነው። ምቀኝነት ሱብሃንአላህ። ሙስሊሙ አንድ ሆኖ ሲያዩ ይነዳሉ። ምቀኝነት ነው። አቡ ጃህል ያደረገው፣ ኢብሊስን ኢብሊስ ያደረገው ምቀኝነት ነው። የዩሱፍ ወንድሞች ያን ትንሹ ልጅ ርህራሄ ሳይኖራቸው ጉድጓድ ውስጥ የከተቱት ምቀኝነት ነው። ምንድነው ምቀኝነት ከተባለ አንድ ሰው አላህ ኸይር ነገር ሲውለት መልካም ነገር ስታይ ያን ነገር እንዲወገድበት መመኘት ምቀኝነት ማለት ይሄ ነው። ምቀኛ ይባላል። ካንተ ጋር ምንም ጸብ የለውም። ጸቡ ምንድነው? ለምን ተቀየርክ? ለምን ተለወጥክ? የምቀኛ ክፋት ታውቃላችሁ? እዚህ ፊት ላይ ምንድነው ማዲያት ነው ምናምን የሚባል ነገር ካለብህ እሱ ከጸዳ ለምን ጸዳ የሚል ማለት ነው። ምቀኛ ማለት ከባድ ነው። ወሚን ሸሪ ሐሲድን ኢዛ ሐሰድ። ምቀኛ በተመቀኘ ጊዜ ባንተ ተጠበቃለሁ። ለመመቀኘ ሲያስብ ባንተ ተጠበቃለሁ። ጠዋት ማታ እንድንቀራው በየሰላቱ ላይ ከሰላት በኋላ እንድንቀራው የታዘዝነው የቁርአን አንቀጽ አስካሩ ሰባህ ወልመሳ ላይ የምንለው ምቀኝነት ከባድ የኢብሊስ ባህሪ ነው። ኢብሊስን ኢብሊስ ያደረገው ከጀነት እንዲወጣ ያደረገው የአላህን ትእዛዝ እንዲጥስ ያደረገው ምቀኝነት ነው። ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም፣ ለመላእክቶች አልናቸው ለአደም ስገዱ አልናቸው። ፈሰጀዱ ሰገዱ ኢላ ኢብሊስ፣ ኢብሊስ ሲቀር አባ እምቢ አለ። ወስተክበረ ኮራ፣ ወካነ ሚነል ካፊሪን፣ እሱ ከካህዲያኖችም ሆነ አለ። ገና ሲፈጠሩ ይባላሉ አደም ዓለይሂ ሰላም በጭቃ ነው አላህ የፈጠራቸው። ልክ ደርቆ እንደ ሸክላ ነገር ሆኖ መጣና ነካ ነካ ሲያደርገው ይባላል ኢብሊስ ኪል ሚል ድምፅ መጣ ይላሉ ዑለማዎች። አየውና አንተ ከበላይ ኮንክ ላልታዘዝ አለ። ገና እኮ ነው ሳይፈጠር። ከበላይ ኮንኩ ደግሞ ላጠፋህ ብሎ ተመኘ። አላህ የበላይ ያደረገው አደም። የዚህ ጊዜ አልታዘዝም አለ። የአላህን ትእዛዝ እንዲያምፅ አደረገ። ጠንቋይ ቤት ሄዶ የጠንቋዩን ንግግር ማረጋገጥ እሺ ማለት ደግሞ ኩፍር ነው። መን አታ አራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም። አንድ አውቃለሁ ባይ ጠንቋይ ቤት መጥቶ የጠንቋዩን ንግግር እውነት ብሎ የተቀበለ በሙሐመድ በተወረደው ቁርአን ክዷል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምቀኝነት ከባድ በሽታ ነው። አላህ ከውስጣችን እንዲያወጣው ዱዓ እናድርግ። ዛሬ ስንቱ በሲሕር ሊጠቃ ነው። የምቀኝነት ውጤት እኮ ነው፣ ሌላ አይደለም። ተሙ ሁሉም በፊልዱ ላይ ነው። ቆንጆ የምትባለዋ ሴት በቆንጆ ሴት ነው የምትቀነው። ነጋዴው በነጋዴው ነው። አላህ ይጠብቀን። ዓሊሙ በዓሊሙ ላይ ነው። ሁሉም ባለበት ፊልድ ላይ ነው። እንዴት ከኔ በላይ ይላል። እንዴት ከኔ በላይ ተማሪ ኖሮ ይችላል። ከባድ ነው ምቀኝነት፣ ከባድ በሽታ ነው። ኢያኩም ወልሐሰድ፣ አደራችን ምቀኝነትን ተጠንቀቁ። ፈኢነል ሐሰድ፣ ምቀኝነት ያእኩሉል ሐሰናት ከማ ተእኩሉ ናሩል ኸጠብ፣ ልክ እሳት እንጨትን ጭፍድድ አድርጋ እንደምትበላው መልካም ስራችሁን ትበላባችኋለች። እውር ያረጋሃል ምቀኝነት። ሐቅ እንዳትቀበል ያደርግሃል። ጥላቻ ያተርፋብሃል። መጥፎ ነገር ውስጥ እንዲቀመጥ ያደርጋል። ሰው ሲለወጥ ሲቀየር አያስደስትም። በምን? በምቀኝነት። ይህ እንዳይመጣ እኮ ነው ወንድምህ አዲስ ልብስ ለብሶ ስታየው በኢስላም ምንድን ነው ዱዓ እናድርጋለን። ኢልበስ ጀዲደን ወኢሽ ሐሚደን ወሙት ሸሂደን። ሁሌም አዲስ ልበስ፣ አመስጋኝ ባሪያ ሁን። ስትሞትም ኸይረኛ አሟሟት ሸሂዱ ነው ሙት። ጥሩ ነገር እንድትመኝ። ለምን? ውስጥ ቀልብ ላይ ምቀኝነት እንዳይመጣ። ከባድ ጣጣ ስለሆነ አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ከመስጊድ አንድ ሰው ሲገባ የጀነት ሰው ይመጣል ሲባል ያ ሰሃባ መጣ። ሰሃቦች ይከታተላሉ። በሁለተኛው ቀንም አሁንም የጀነት ሰው በመስጊዱ በር ይገባል ሲሉ ራሱ ሰሃባ ደገመው በሁለተኛው ቀን። በሶስተኛው ቀን ሲያረጋግጡ የዓምር ብን አልዓስ ልጅ አብዱላህ ብኑ ዓምር ለጀነት የነበረው ለዒባዳ የነበረው ጉጉት ልዩ ነበርና በጣም ዓቢድ ነበር ይባላል። ጀነት የገባበትማ ምክንያት ለሊት ተደብቆ የሚሰራው ዒባዳ አለ። እሱን እኔ ማየቼ ሰርቼ ጀነት መግባት አለብኛልና ቤቱ ሄደ። ቤቴ የተወሰነ ጊዜ መቀመጥ ፈለኩ። ምን ትላለህ? ቤቴ ቤትህ ነው፣ አህለን ግባ። ከዛ እንዲተኝቶ ያየዋል። ፊቱን ከፍቶ ምንድን ነው የሚሰራው? ያ ሰሃባ ተኝተዋል። አሁንም ያየዋል፣ የለም ተኝተዋል። ፈጅር ሊቀርብ አካባቢ ተነስቶ ረካዓተይን ይሰግድና ወደ መስጊድ ይሄዳል። አይ ዛሬ እኔ ስላለው ነው፣ እስቲ ነገ ልጠብቀዋል። በሁለተኛው ቀን ሲያው ተመሳሳይ፣ በሶስተኛው ቀን ሲያው ተመሳሳይ። ታዲያ ጀነት የገቡ ምን ሰርቶ ነው? እነሱ ለጀነት ጉጉት ነው።
ለኸይር ነገር ጉጉት ነው። ምቀኝነት ይዟቸው አይደለም። ኋላ ላይ እኔ ነብዩ ሰለላሁ ዐለይሂ ወሰለም ጀነት ሲመሰክሩ 3 ቀን መጣ ጀነት የገባህበትን ስራ አይቼ እኔም ሰርቼ ለመግባት በመከጀል ነበር የመጣሁት። ሳይ ግን የተለየ ስራ የለም አሁን እንደምታየው ነው ብሎ ሲሄድ ናናናና አለው። ምናልባት አንድ ስራ ልትሆን ትችላለች አለ። ምን አይነት ስራ? አንድች ሌሊት በእኔ ላይ አልፋብኝ አታውቅም። አድሬ አምሽቼ አንግቼ አላውቅም። በሙስሊም ወንድሞቼና እህቶቼ ላይ ቀልቤ ላይ መጥፎ ነገር አሳድሬ ሀታ የበደሉኝን አውፍ ያልኳቸው ቢሆን እንጂ እቺ ናት እዚህ ደረጃ ደረሰች። አየህ በወንድሞች ደስታ ልትደሰት እህትሽ ስታገባ የዲን እህትሽ ማለት ስታገባ ደስተኛ ልትሆን ማሻአላህ ትዳርሽ የተባረከ አላህ ያርግልሽ ብለሽ ዱዓ አድርጊ። ወንድም ሲያገባ ሲመረቅ ደረጃው ከፍ ሲል ሱቅ ሲያገኝ ቤት ሲያገኝ የሆነ ዱንያ ላይ መስራት ነው ማድረግ ነው ያለብንና አላህ ቀልባችንን ንጹህ አድርጎልን ለወንድሞቻችን ለእህቶቻችን መልካም ነገር ከሚመኙ ከሚያስቡ ሰዎች አላህ ያድርገን። ጥሩ ከተናገርኩም ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ እዚህ የተከበረው ቤት በዚህ መልኩ እንደሰበሰበን ነገም ጀነተል ፊርደውስ አላህ ይሰብስበን። መጨረሻችንን አላህ ያሳምርልን። አላህ ይቀበለን። ዱዓችን አላህ ይቀበለን። ሰላታችን አላህ ይቀበለን። የምንሰራውን ዒባዳ አላህ ይቀበለን። ቀልባችንን ንጹህ አላህ ያርግልን። ከኩራት አላህ ይጠብቀን። ከምቀኝነት አላህ ይጠብቀን። ከእዩልኝ ይስሙልኝ አላህ ይጠብቀን። ቀልባችንን ያማረ ንጹህ አላህ ያርግልን። ነገ የውመል ቂያማ የሚድኑት ንጹህ ቀልብ ይዞ የመጡ ናቸው ተብሏል። የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም፣ ሰላማዊ ቀልብ ይዞ የመጡ ነው የሚድኑት ተብሏል። አላህ ቀልባችን ሰላማዊ አላህ ያርግልን። ያ ረብ አክሱም ላሉት ወንድሞቻችን አላህ ይጠብቃቸው፣ አላህ ይሁናቸው፣ አላህ የበላይ አላህ ያርጋቸው። እነሱ ላይ የሁሉ መከራ ያመጡትን አላህ እንደው ኃያል ነው፣ ቻይ ነው፣ ቃዲር ነው። ቁድራውን በእነሱ ላይ አላህ ያሳየን። ወንድሞቻችን የበላይ አላህ ያርጋቸው። ያማረውን መስጂድ አላህ ይለግሳቸው። ያማረውን ሙአዚን አላህ ይለግሳቸው። ሀገራችንን ሰላም አላህ ያርግልን። ንዝንዙን፣ ጭቅጭቁን፣ ብጥብጡን አላህ ያንሳልን። አንድነታችንን አላህ ያጠናክርልን። አላህ ሱብሓነሁ ወተዓላ ፊልስጤም ያሉት ወንድም እህቶቻችን አላህ ይጠብቃቸው። ተርበዋል አላህ ያብላቸው። ተቸግረዋል ችግራቸውን አላህ ያንሳላቸው። በይተል መቅዲስን በእነሱ እጅ አላህ ያስገባው። በወንድሞቻችን በእህቶቻችን እጅ አላህ ያስገባው። ከነዚህ ካረመኔ የሁዶች እጅ አላህ ነፃ አላህ ያውጣው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم انصر من نصر الدين واخذل من خذل المسلمين. اللهم ادفع الظالمين بالظالمين. اللهم نجنا من بطش الظالمين. اللهم انصر المجاهدين في كل مكان. اللهم انصر المستضعفين في كل مكان. ربنا اتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.